ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። በሚታየው እና በማይታየው ሁሉ ላይ ንጉሥ፣ በዘላለማዊ ብርሃን ብቻህን የምትኖር ታላቅ፣ ቸር፣ ጻድቅ፣ ቅዱስ፣ መልካም አባት ዓለምህን ወደህ ዓለሙን እንዲሁ ወዷልና ተብሎ በሕያው ቃልህ እንደተጻፈ ልጅህን ስለ ሰው ልጆች በደልና መተላለፍ ቤዛ መስዋዕት ይሆን ዘንድ አሳልፈ የሰጠኸው ፍቅር ከእስከ የሌለው ታላቅ ፍቅር፣ ጥልቅ ፍቅር፣ ፍጻሜ የሌለው መደምደሚያ የሌለው ታላቅ ፍቅርህን ለሰው ልጆች ሁሉ የገለጽ ጌታችን ሆይ እናመሰግንሃለን። ኦ ጌታ ሆይ አንተ በቃል ኪዳንህ ላሰርከው ለእስራኤል ሕዝብ በአሮጌው ኪዳንህ ጊዜ ለሕዝብ ተናገርከው። እነሆ ፈጣሪሽ ባልሽ ነውና ስሙም የሰራዊት ጌታ እግዚአብሔር ነውና የእስራኤልም ቅዱስ ታዳጊሽ ነውና እርሱም የምድር ሁሉ አምላክ ይባላልና ከሱ አትጥፊ ብለህ ለእስራኤል ተናገርካት። እግዚአብሔር ሆይ ለሕዝብህ ራስህን እንደ ባል አጨህ። ያ ሕዝብ ካንተ ውጭ ሌላ ላያይ፣ ካንተ ውጭ ሌላ ላያስብ፣ ካንተ ውጭ በልቡ የሚቋምጠው ጉዳይ እንዳይኖረው ራስህን ፍጹም አድርጋ አቀረብክለት። ሕዝበ እስራኤል ግን ከመንገድህና ከጎዳና ሁሉ ፈቀቅ አለ። በሚበዙት አልተደሰትክምና እግዚአብሔር ሆይ በምድረ በዳ ወድቀው ቀሩ። ለትምህርታችን የተጻፈልን እኛ የአዲስ ኪዳን ሰዎች ይኸው ቃል እግዚአብሔር አምላክ ሆይ በያዕቆብ ሐዋርያው ተነገረን። እናንተ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ተባለ። ጌታ ሆይ አመንዝራነት ምንድን ነው? ጌታ ሆይ አመንዝራማ በቃል ኪዳን ከታጨው ባሉ በቃል ኪዳን ከታጨላት ሚስቱ ውጪ ከሌላ ጋር ለመሆን፣ ከሌላ ጋር ለመወሰን፣ ከሌላ ጋር ለመቀጠል፣ ከሌላ ጋር ጊዜን ለማሳለፍ፣ ከሌላ ጋር ልብን ለመክፈትና ለማውራት ራስን ማስጨከን፣ ራስን መፍቀድ፣ ማስገዛት ማለት ነው። ጌታ ሆይ ቃልህ እንደሚናገር በእግዚአብሔር ቅናት እቀናላችኋለሁ እንደ ንጽሕት ደንግል ለአንድ ወንድ እርሱም ለክርስቶስ አጭቻችኋለሁና እባብ በተንኮሉ ሔዋንን እንዳሳተ እግዚአብሔርን ከሚወድ ከዛ ከፍቅራችሁ ከዚያ ልባችሁ እንዳያስታችሁ ፈራላችኋለሁ ብሎ እንደተናገረ ያ ቅዱስ ሐዋርያው ጳውሎስ ጌታ ሆይ ለካ ላንተ ታጭተናል፣ ላንተ ሐሳብ ተገዝተናል፣ ላንተ ምኞት፣ ላንተ ፈቃድ ተሰጥተናል፣ ተላልፈናል። ጌታ ሆይ እነሆ ካንተ ሐሳብና ፈቃድ ፈቀቅ ብለን ዓለም በምትለን ጎዳና እንድንሄድ ልባችንን ባስጨከንንና ባፈቀድን ሰዓት ሁሉ ጌታ ሆይ አመንዝሮች ሆነናል። አዎ አመንዝሮች ሆይ ብሎ ተናገረ ለአማኞች። ጌታ ሆይ በእኛ ውስጥ አመንዝራነት፣ መንፈሳዊ ግልሙትና ሊገኝ ይችላል። ጌታ ሆይ አዎ ይገኛል። ዓለምን መውደድ በውስጣችን ካቆጠቆጠ፣ ቦታ ከያዘ፣ እግዚአብሔር ስፍራ ከተሰጠው፣ ዓለምን መውደድ እግዚአብሔርን መጥላት ማለት እንደሆነ እግዚአብሔር አምላኬ ሆይ በቃል ተነገረን። ጌታ ሆይ እግዚአብሔር አምላኬ ሆይ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው ተባለ። ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታልና ብሎ እንደተናገረ ስለ ሥጋ ባሰብን በዓለም ላይ ያለውን ነገር ልባችን ለመውደድ በጨከነ ቃልህ እንደሚናገር እንግዲህ የዓለም ወዳጅ ለመሆን የሚፈቅድ እንደሚል ልባችንን ሳይታሰብ መፍቀድ ከጀመርን በዓለም ውስጥ ያለው ፍቅር በውስጣችን እንዲነድ እንዲያቆጠቁጥ እድል ከሰጠነው ያንተ ጠበኞች፣ ያንተ ጠላቶች ሆነናል። ያኔ ድሮ ከተዋጀንበት ማንነት ጋራ ማለትም አንዲት አመንዝራ ከቀደመ ፍቅሯ ጋር ለመሆን ለመሰይሰን ልቧ እንደሚዳዳባት እንደዛ እግዚአብሔር አምላክ ሆይ እናንተ ሙታን ሳላችሁ እንደሚል ቃልህ እንደሚናገር በኃጢአታችሁ የተነሳ ሙታን ነበራችሁ እንደሚል
ነገር ግን እግዚአብሔር ከታላቁ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ ተብሎ እንደተጻፈ እግዚአብሔር ሆይ በበደላችንና በኃጢአታችን ሙታን በነበርንበት ጊዜ ልናደርግ የነበረውን የልባችንን ፈቃድ ሁሉ ለማድረግ አንዳች ለከት ሳይኖረን እግዚአብሔር የሚባል እሳቤ ህላዌ በአእምሯችን ሳይኖር ልባችን የፈለገውን ለማድረግ ይጨክን እንደነበረ ጊዜ ድንገት በልባችን ዛሬም ሐሳብህን ሳት እያረገ እግዚአብሔር ሆይ የቀደመ አሮጌው ማንነታችንን እግዚአብሔር ሆይ እያጠለቅን የተሰቀለውን ማንነታችንን ከመስቀል ላይ ጎትጉተን እያወረድን አሮጌው ማንነታችንን አሮጌው ልብሳችንን ማድረግ ልባችን ከከጀለ ዛሬም በፊትህ አመንዝሮች ነን። ጌታ ሆይ ስለ ሥጋ ማሰብ ስለ ነፍስ ድሎት መጨነቅ ከጀመርን የነፍሳችን ፍስሐና ሐሴት አንተ ከመሆን ወጥተህ በዓለም የሚገኝ ብልጭልጭና ቅራቅንቦ ልባችንን እንዲሞላ ከጨከንን ካስገዛን ከፈቀድን አባት ሆይ ያንተ ፍቅር ከውስጣችን እየወጣ መሆኑን እንዳንዘነጋ ለአንተ ደግሞ መገዛት አይንችልም። በዚህ ከቀጠን ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛምና መገዛትን ተስኖታል። አንድ ቀን ይመጣል አይናችን ድንገት ሲበራ እግዚአብሔር ሆይ ለአንተ ሕግ መገዛት አቅቶን እንደማንችል የሚገባን ቀን ከድጡ ወደ ማጡ እያልን እግዚአብሔር ሆይ ዕለት ዕለት አንዴ ስተን በዚያው እንዳንቀር ልክ እንደ ሳምሶን ትላንትና አብሮት የነበረው የእግዚአብሔር ኃይል በላዩ ላይ መንፈስ ቅዱስ ሲወርድ ያንን ሁሉ የፍልስጤም ጭፍራ በአንዲት አህያ መንጋጋ እግዚአብሔር ይጨርስ የነበረ ያ ሳምሶን በኃጢአት ልምምድ በወደቀ ጊዜ እግዚአብሔር ዕለት ዕለት እየሸሸ እያፈገፈገ ከሕይወቱ ላይ እየራቀ የመጣውን የእግዚአብሔርን መንፈስ ቸላ ብሎ እግዚአብሔር ሆይ በትላንትናው ኃይሉ ዛሬን መግፋት ፈለገ። አቤቱ እግዚአብሔር ሆይ መንፈስህ በእኛ ውስጥ ሊኖር እንደመጣ እናውቃለን። እንደ ብሉይ ኪዳን በነበሩ አባቶች ጸሎት ተስማምተን ጌታ ሆይ ዛሬም መንፈስህን ከኛ አትውሰድ አንልም። እግዚአብሔር ሆይ አዎ መንፈስ በእኛ ውስጥ ሊያድር መንፈስ በእኛ ውስጥ ሊኖር እንደተሰጠን ቃል ይናገራል። መንፈስ ቅዱስ በእኛ ውስጥ ልትኖር በእኛ ውስጥ አለህና አዎ እናውቃለን ጌታ ሆይ። ነገር ግን ልባችንን ለዓለም ካስጨከንን እግዚአብሔር ሆይ ልባችንን የዓለም ወዳጅ ለመሆን ከፈቀድንለት መረን እንዲወጣ ሆን ብለን ዝም ካለው ጌታ ሆይ ያንተ ጠላት መሆናችን ቀጠለ ማለት ነው ጌታ ሆይ። ዓለምን ወይም በዓለም ያለውን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስለ አይደለ። ማንም ዓለምን ቢወድ የአባት ፍቅር በውስጡ የለም እንደሚል እግዚአብሔር ሆይ ሚስት ባሏን በምትወድበት ጊዜ ባል ሚስቱን በሚወድበት ኪዳን እግዚአብሔር ሌላ እንደማይመኙ ሌላ ማንነት፣ ሌላ ፍቅር፣ ሌላ አይነት የሕይወቱ እግዚአብሔር ዑደት እንደማይመኙ በቃል ኪዳን ከተሳሰሩበት በቃል ኪዳን አንድ አካል ለመሆን ኪዳን አድርገው በጀመሩበት በዚያ ማንነት እግዚአብሔር ለመቀጠል ልባቸውን እንደሚያተጉ እንደሚያስጨክኑ እንጂ ከአንተ ጋር በመስቀል ላይ በተጀመረልን ኪዳን እግዚአብሔር ሙታን በነበርን ጊዜ ገና እግዚአብሔር ኃጢአተኞች ሳለን በወደድከን በአንተ በታላቁ ፍቅር የተነሳ ልባችንን በፍቅር ባሸነፍክበት ጊዜ እግዚአብሔር በኪዳን ከዋጀህን ጊዜ ጀምሮ ልባችን ለአንተ ከተሰጠበት ቀን ጀምሮ እግዚአብሔር አምላኬ በዛ ፍቅር ጸንተን እንድንቆይ እንጂ ሌላ ልባችን እንዳይመኝ ወደኋላ እንዳያፈገፍግ እግዚአብሔር ሆይ እንደ ሎጥ ሚስት እግዚአብሔር ሆይ ወደኋላ ለማየት ልባችን በጽኑ ኃይል እንዳይበረታብን ዛሬም እግዚአብሔር ሆይ አንተን መውደድ አስተምረን ልንል በፊት ተሰብስበናል ጌታ ሆይ። ዓለምን ወደን እግዚአብሔር ሆይ እንዲሁ አንቀጥልም፣ ዓለምና ምኞቱ ያልፋሉ ተብሏልና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ተብሎ እንደተጻፈ ጌታ ሆይ ለሚያልፍ ጠፊ ለሆነ ሐሳብ ልባችን እግዚአብሔር እንዳይከጅል እግዚአብሔር ሆይ አንተን በመውደድ ያንተን ፈቃድ በማድረግ ለዘላለም እንድንኖር ለሁለት ጌቶች መገዛት የሚቻለው ማንም የለም እንዳልክ ጌታ ሆይ ወይ አንዱን ይጠላል ሁለተኛውን ይወዳል እንዳልክ ዓለምን እየጠላን እግዚአብሔር ሆይ ስርዓትህን፣ መንግስትህን፣ አንተነትህን፣ ሐሳብህን፣ ፈቃድህን እንድንወድ ጌታ ሆይ እባክህ እንድትረዳን እንጸልያለን ጌታ ሆይ። በክርስቶስ ያመነ የሰው ልጅ ሁሉ በዚህ ምድር ላይ የመኖር ዓላማው ምንድን ነው? ታላቁ የሰው ልጅ ዓላማው ምንድን ነው? እግዚአብሔርን
የመውደድ ሐሳብና ግዴታ ያለበት አይደለምን? ጌታ ሆይ ቃልህ እንደሚናገር ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? ማለትም ሰውን ወይስ እግዚአብሔርን እያስደሰትኩ ልኑር? የትኛውን ልምረጥ አለ ጳውሎስ። የትኛውን እየመረጥኩ ልኑር? ዕለት ዕለት አጠገቦቼ የከበቡኝን እግዚአብሔር ሆይ ስለ እኔ ክፋት የማያወሩትን ጓደኞቼን እየመረጥኩኝ አንተን እያሳዘንኩኝ ልኑር? ወይስ እግዚአብሔርን ብቻ እሺ እያስባልኩኝ ደስ እያሰኘው ልኑር? ኦ ጌታ ሆይ የክርስቲያን በምድር ላይ የመኖር ዓላማው አንድ ነው፣ በአንድ ሐሳብ ይጠቃልላል። ጌታ ሆይ ሰውን ደስ ባሰኘ ክርስቶስ ባሪያ ባልሆንኩ ብሎ እንደተናገረ ዓላማችን አንድ ነው። ጌታ ሆይ ልባችን የሚመረምር እግዚአብሔርን እንጂ ሰውን ደስ የምናሰኝ አይደለንም ተብሎ እንደተጻፈ፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። በምንድን ነው የምንናገረው? ጌታ ሆይ ሰውን የምናስደስት አይደለንም። የሰውን ፈቃድና የሰውን ምኞት ለማገልገል ልናጎበድድ፣ ለሰው ልጆች ሁሉ ልናጎበድድ የመጣን አይደለንም። በምድር ላይ እግዚአብሔር ድንገት ታይቶ እንደሚጠፋ እንፋሎትና ክስተት እንደሆነ እናውቃለን። በዚህ እንደ እንፋሎት ታይቶ ሊጠፋ በተወሰነልን ቀን እግዚአብሔር ከእናታችን ማፀን በወጣንበት ቀን ጀምሮ አንተ በሰማይ በወሰንካት በጸባኦት እግዚአብሔር ከተደነገገችዋ ቀን ድረስ እግዚአብሔር ሆይ ነፍሳችን ከስጋችን እስክትለይ ድረስ አንድ ዓላማ አነግበናል። ጌታ ሆይ እንደ ክርስቲያን የእግዚአብሔርን ፈቃድ በማድረግ ማለፍ፣ የእግዚአብሔርን ፈቃድ ብቻ በማድረግ ሕይወታችንን ማጠቃለል። ጌታ ሆይ ሰውን ልናገለግል አልተጠራንም። ዓለምን ልናገለግል አልተጠራንም። ጌታ ሆይ አቤቱ ጌታ ሆይ ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ተብሎ እንደተጻፈ፣ ነገር ግን ብናድር ወይ ተለይተን ብንሆን እርሱን ደስ የምናሳይ ልንኖር እንቀናለን። ቅናታችን ያ ነው። ጌታ ሆይ ነፍሳችን የሚያንገበግባት ጉዳይ እሷ ነው። ጠዋት ስንነሳ፣ ማታ ስንተኛ፣ ስንወጣ ስንገባ፣ ስናወራ፣ ስንበላ፣ ስንጠጣ እግዚአብሔር አምላኬ ሆይ በእያንዳንዱ የዕለት እንቅስቃሴያችን አንድ ዓላማ አለን። እግዚአብሔርን መውደድ፣ እግዚአብሔርን ደስ ማሰኘት፣ እግዚአብሔርን ብቻ አገልግሎ ማለፍ። እግዚአብሔር ሆይ አንድ ወታደር ታላቅ ክብር ይገባው ዘንድ አንድ ወታደር በላዩ ላይ የሾመውን ሰው ለማስደሰት እንደሚጣጣር ዕለት ዕለት የሚያደርገው ዕለት ዕለት የሚወጣው የሚገባው ያ ጦር ያስከተተውን ሰራዊቱ ያስከተተውን መሪውን ያስደስተው ዘንድ እንደሚወጣ እንደሚገባ እግዚአብሔር ሆይ እንደሚጋጋጥለት ጉዳይ ልክ እንደዚሁ ልክ እንደ ወታደር ጌታ ሆይ ጦር ያስከተትከንን አንተን ብቻ ልናስደስት በምድር ላይ የተሰማራን ክስተቶች መሆናችንን ድምፅ ብቻ መሆናችንን ጌታ ሆይ ያሳውቀን። ቀልባችንን መልስ፣ ወደ ልቦናችን መልሰን ጌታ ሆይ መልሰን እግዚአብሔር ሆይ ድንገት ታይቶ የምንጠፋ መሆናችንን መልሰን አስታውሰን ጌታ ሆይ የእኛ ልጅ ልጆች ስለኛ እንደማያወሩ አስታውሰን ጌታ ሆይ እኛ እኮ እግዚአብሔር ከጥቂት ዓመታት በኋላ በምድር ላይ መኖራችን እንኳን የማይታወቅ ሰዎች እኮ እንሆናለን ጌታ ሆይ። የእኛ አያቶች የእኛ ቅድመ አያቶች እግዚአብሔር ሆይ በዚህ ሰዓት ተወርተው አያውቁም። በሕይወታችን ምናልባት ለሰከንድ እንኳን አስበናቸው አናውቅም ጌታ ሆይ። ነገር ግን ኖረዋል። 60፣ 70፣ 80 ያክል ዓመት ያንን ሁሉ ዓመት አሳልፈው ኖረዋል። አንድም ቀን ግን በልጅ ልጆቻቸው ተወርተው አያውቁም ጌታ ሆይ። ልክ እንደዚሁ ነው የእኛ ሕይወት። ታይቶ የሚጠፋ እንፋሎት ለጥቂት ጊዜ ብቅ የሚል ብቅ ባለበት ሰዓት ሁሉ ኢየሱስን ግን አስደስቶ የመኖር ጭካኔና ወኔ ይኖረው ዘንድ ጸጋህን አላብሰው። ከዓለም ጋር ተሰፍቶ ከዓለም ጋር ተቆራኝቶ ጌታ ሆይ ዓለም ነው ወይስ የእግዚአብሔር ነው የሚል ግራ የሚያጋባ እግዚአብሔር ሆይ ዥንጉርጉር በሆነ ትውልድ እንዳንኖር እግዚአብሔር ሆይ ለኤፍሬም እንደተናገር ከኤፍሬም ያልተገላበጠ ቂጣ ነው እንዳልክ ጌታ ሆይ አንዴ ይወስናል፣ አንዴ አይወስንም፣ አንዴ ይወስናል፣ አንዴ አይወስንም እንዳይሆንብህ ነገሩ ወስነን እግዚአብሔር አምላኬ ሆይ አቤቱ በእጃችን የያዝከንን አንተን እየያዝን ጳውሎስ እንደተናገረ አንድ ነገር ላደርግ ሮጣለሁ፣ ፈጥናለሁ፣ ጊዜ የለኝም አለ። የተያዝኩበትን እሱን የተያዝኩበትን ለመያዝ ሮጣለሁ፣ ጊዜ የለኝም አለ። የኋላዬን እየረሳሁ ሮጣለሁ፣ ምልክትን አገኝ ዘንድ ሮጣለሁ፣ እፈጥናለሁ፣ ጊዜ የለኝም እንዳለ ጊዜ እንደሌለው ሰው ብቅ ጥፍት እንደሚል ሰው ጌታ ሆይ ዓላማችን አንተን ማስደሰት እንደሆነ ይግባን። በዓለም እንዳንጠላለፍ እግራችን እግዚአብሔር ነፃ ይሁን። ተጓዥ አስመሰለን ጌታ ሆይ የጽዮን ተጓዥ መሆናችን ይለይ ይታወቅ።
ተጓዥ ነው ወይስ ነዋሪ? እግዚአብሔር አንሁን። ምድር ላይ ተሰፍተን እንዳንቀር ጸጋ ይርዳን። እግዚአብሔር ሆይ መንፈስ ያግዘን። መንፈስ ቅዱስ በልባችን ላይ እግዚአብሔር ሆይ ልክ እንደ ተጓዥ ሩጫን በአጭር ጊዜ እንዲጨርስ እግዚአብሔር ሆይ አስከትቶት እግዚአብሔር ሆይ አሰልጣኙ አሰልጥኖት እንደመጣ ሰው እግዚአብሔር ሆይ በአጭሩ የታጠቃችሁን እንደተባለ በአጭሩ የታጠቀን እግዚአብሔር ሆይ ጓዛችን በስቶ ድሪቷችን በስቶ እግዚአብሔር ሆይ ቡቶቷችን በስቶ ኑሮን ሩጫን ለማሸነፍ እግዚአብሔር ከዚህም ተላልፈን ከዚያም ተጠላልፈን ከዚያም ተሰፍተን ከዚያም ተይዘን እግዚአብሔር እንዳይሆን አላፊ ነን፣ ጠፊ ነን፣ ምንም ነን። የሕይወታችን ዓላማ የሕይወታችን ሰንደቅ ኢየሱስ ኢየሱስ የልብህን ትርታ አገልግሎ መጠቅለል ይሁንልን። መንፈስ ቅዱስ ኦ እግዚአብሔር ሆይ ዛሬም በልባችን ውስጥ የቀሩ ጥቃቅን እግዚአብሔር ጨለማዎችን በብርሃን ደርምስ። ዛሬም ጌታ ሆይ በየዋህነት ውስጣችሁ ሊለውጠው ለሚችለው ለዚህ ቃል ራሳችሁን አሳልፋችሁ ስጡ እንደሚል ቃል እግዚአብሔር አምላኬ ሆይ በውስጣችን ያለውን ክፋት፣ በውስጣችን ያለውን እግዚአብሔር ምቀኝነት፣ በውስጣችን ያለውን እግዚአብሔር ተንኮል ሁሉ እያስረሳህን እርኩሰትን ሁሉ የክፋትንም ትርፍ ሁሉ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ እንደሚል ጌታ ሆይ ውስጣችን የተደበቀውን ጨለማ በቃል እየገለጥክ የአዲሱ ሰው ማንነቱን አላብሰን ኢየሱስ ክርስቶስን በማመንና በማወቅ ወደሚገኝ ሙሉ ሰው አሳድገን። ግማሽ ሰው እግዚአብሔር ሆይ ሆነን እንዳንጨርስ፣ ስጋዊ ሰው ፍጥረታዊ ሰው ብቻ ሆነን እንዳንጨርስ እግዚአብሔር ሆይ ዘመናችንን እግዚአብሔር እርዳን። አቤቱ መንፈስ ቅዱስ እባክህ እንዲሁ መንፈሳዊ ነገር የማይገባው ዝም ብሎ እግዚአብሔር ቁጭ ያለ ስጋዊ ብቻ እንዳንሆን ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ መጠን መንፈሳዊ ነገር ልናገራችሁ አልቻልኩም ብሎ እንደተናገረ እግዚአብሔር ሆይ ሐዋርያው ቅዱስ ጳውሎስ ጽኑ መብል መብላት ማንችል ሁሌ ወተትን የምንጋት ሁሌ የእግዚአብሔር ሃሁ ተማሪዎች እንዳንሆን ገና ስጋዊያን እንደመሆናችሁ መጠን እንዳላቸው ስጋዊ ብቻ ሁሌ እግዚአብሔር ሆይ ስለ መብላታችን ብቻ ስለ መጠጣታችን ብቻ ሁሌ የኑሮ መሙላት አለመሙላት እግዚአብሔር ሆይ የሚያስጨንቀን እንዳንሆን መንግስት ያሳስበን። ጉዳይ ከንክነን እግዚአብሔር ሆይ ገና ጸሎት ስትጀምሩ እንዴት እንጸልይ ብለው ደቀ መዛሙርቱ ሲጠይቅህ አንድ ነገር አልካቸው። እናንተ ስትጸልዩማ እንደዚህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ በሉት። መቀደሱ ላይ ፎከስ አድርጉ አልክ። ስሙን ማላቅ ስሙን ማግነን የኢየሱስን ስም ማላቅ ይሁን የሕይወታችን ዓላማና አጀንዳ ጌታ ሆይ መብሉ መጠጡ ከዛ በኋላ ይደርሳል። ጌታ ሆይ የዕለት እንጀራችንን ስጠንም ከዛ በኋላ ይደርሳል። ዋናው ነገር ስምህን ማላቅ፣ ዋናው ነገር ስምህን ከፍ ማድረግ፣ ዋናው ነገር ኢየሱስን ማወቅ ጌታ ሆይ ይሁንልን። ሕይወት አንተን በማወቅ ውስጥ ይሞላ ጌታ ሆይ ያ ነው የሕይወት ትርፉ ጌታ ሆይ። ከዛ ውጭማ ሌላ ምን አለው? እግዚአብሔር አምላኬ ሆይ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ኦ እግዚአብሔር ሆይ ተብሎ እንደተጻፈ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና ብለህ የተናገርከውን አንተን እግዚአብሔርን እንድንጠብቅ እርዳን። ሕይወታችን አንተን በማወቅ ይሞላ። ሕይወታችን ፈራሃ እግዚአብሔር ይሙላበት። ምኞቶቻችን፣ ስጋዊ ፍላጎቶቻችን ሁሉ ለማርካት በኢየሱስ ክርስቶስ ስም ነፍሳችን በዚያ ጉዳይ እንዳትሮጥ እንዳትባዝን እረፍት ሰጥተሃታልና እኛ እግዚአብሔር እረኛ እንደሌለው በግ ስንቅበዘበዝ ነው ያገኘህን። አሁን ግን ወደ ነፍሳችሁ እረኛ ተመልሳችኋል እንደሚል አሳርፈህናል። ከማረፍ የጀመረ ሕይወት ሰጥተህናል። እባክህ ለማረፍ ስንጣደፍ እንዳንተላለፍ እርዳን ጌታ ሆይ። ለአንድ ወንድ እንደታጨች ሴት በንጽህና እንድንኖርልህ እርዳን። ዓለምን መውደድ ከላያችን ላይ ይወገድ። በቃልህ ሙላን፣ ቃልህ ይጠበን፣ ቃልህ ያንጻን። እኔ አሁን ከምነግራችሁ ቃል የተነሳ ንጹሐን ናችሁ ተብሎ እንደተጻፈ ጌታ ሆይ
ቃልህን በጸሎት ጸልየነዋል ጌታ ሆይ። ከሰማነው ቃል ከጸለይነው ሕያው ቃልህ የተነሳ የምነግራችሁ ቃል ሕይወትም ነው መንፈስም ነው እንዳልክ ሕይወትን ይዝራብን። መንፈስ በውስጣችን ይግባ ይደር ጌታ ሆይ። ይቀይር ይለውጥ፣ መንገዳችንን ያቅናልን። ጉዞ ወደ ጽዮን፣ ጉዞ ወደ ጽዮን፣ ጉዞ ወደ ጽዮን። እግዚአብሔር እግሮቻችንን ለቅድስና አዘጋጃቸው። ሰልፍን አስተምረን። እስከ ዛሬ ስጋዊ በመሆናችንና ምንም የሚገርመን ሰዎች ባለመሆናችን እንፍራ፣ እንዘን፣ እንጨነቅ፣ እናልቅስ ጌታ ሆይ። ያዕቆብ የሚናገረው እሱ ነው። እዘኑ፣ አልቅሱ፣ ተጨነቁ። እንዴት እግዚአብሔር እስከ ዛሬ በሕይወታችሁ እግዚአብሔርን መውደድ አለመኖሩን ስታስቡ፣ በእናንተ መካከል ስለሚነሳ ጦርነትና ጠብ እስቲ ስታስቡ እዘኑ። እግዚአብሔር በዚህ ሕይወታችሁ ላይ እስካሁን ስጋዊ በመሆናችሁ እዘኑ አላቸው ያዕቆብ። ጌታ ሆይ እንዘን። ከንቱ ሐዘን ግን አይደለም፣ ለስብራት የሚያደርሰው ሐዘን አይደለም። እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ላለ ቅናት፣ እንዴት ላለ ትሕትና፣ እንዴት ላለ ብርሃን፣ እንዴት ላለ ቅናት ውስጣችን ያዘጋጃልና። የሚያዝኑ ብፁዓን ናቸው ይጽናናሉና፣ የሚጠሙ ብፁዓን ናቸው እግዚአብሔርን ይረኩታልና። እግዚአብሔር ሆይ የሚራቡ ብፁዓን ናቸው ጽድቅን ይጠግባሉና እንደሚል የእግዚአብሔር መስዋዕት የተሰበረ ልብ ነው፣ የተዋረደ መንፈስ ነውና በፊት ልባችንን እንሰብራለን፣ መንፈሳችንን እናዋርድልሃለን። በጊዜው ከፍ ልታረግ ለሚቻል ለአንተ ለእግዚአብሔር በአንተ እጅ ስር እንወድቀልሃለን ጌታ ሆይ። እሱ እግዚአብሔር ለትሑታን ጸጋን ይሰጣል፣ ክፉዎችን ትዕቢተኞችን ግን ይቃወማል እንደሚል ትሑት እንሆናለን በፊትህ። አልቻልንበትም፣ አንተን ማስደሰት አልቻልንበትም፣ የተወለድንለትን ዓላማ ማስፈጸም አልቻልንበትም። ለዛ ነው ጸጋ ያለው። እነሆ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ የተባረከውን ተስፋችንን ክርስቶስ ኢየሱስን እየተጠባበቅን በጽድቅና በቅድስና እንዴት እግዚአብሔርን በመጠበቅ መኖር እንዳለብን ያስተምረናል። ኢየሱስን በመምሰል ኢየሱስን በመውደድ እንዴት መኖር እንዳለብን ያስተምረናል። ለርስቱ ገንዘብ የሚሆንን ሕዝብ ለማዘጋጀት የሚያስችል ይሄ ጸጋ በእኛ ላይ ይገለጥ። እንውደድ ጌታ ሆይ። ሕይወት ኑሮ ይበቃኛል ማለትን እንወቅበት። አሁን ማትበቃ አንድ አግኝተናል እኮ። አንተ እኮ ገና አልጠገብንህም እኮ ጌታ ሆይ። እግዚአብሔር አምላኬ ሆይ አረ ኑሮ ይበቃናል። ለራስ መሮጥ ይበቃናል። የማይበቃ ገና እኮ አውቀንህ ያልጨረስንህ ስንት አለ እኮ ጌታ ሆይ። ኦ ጌታ ሆይ አይበቃንም አንተን ማወቅ፣ አይበቃንም ስላንተ መስማት፣ አይበቃንም በቃል ውስጥ አንተን መፈለግ፣ አይበቃንም ሕይወታችንን በቃል ማስመዘን። ስንት ኪሎ ነው ሕይወታችን ጌታ ሆይ? ስራችን በፊት ሲገለጥ እፍ ስትለው ሚበን እንደ ጢስ እንደ አቧራ የሚሆን ነው። ሕይወታችን ስንት ኪሎ ነው ጌታ ሆይ? በቃልህ ይመዘን ጌታ ሆይ። አልበቃንም። በቃልህ ውስጥ አንተን መፈለግ ገና ነው። አልበቃንም፣ አልነካነውም ጌታ ሆይ። አንተን በማወቅ ውስጥ ያለው ደስታና ፍስሐ ወደዛ ሕይወት አስገባን። ስም ለዘላለም ይባረክ። ይህንን ጸሎት አብረው ስለጸለዩ ወንድሞችና እህቶቼ ሁሉ አመሰግንሃለሁ ጌታ ሆይ። አንዳች ነገር በልባችን ውስጥ ጫር ጌታ ሆይ። እስከ መቼ የሚልን እግዚአብሔር ቁጭት በልባችን ውስጥ ጫር። መንፈስ ቅዱስ በኢየሱስ ክርስቶስ ስም እግዚአብሔር ይህንን ቁጭት ጫር በላያችን ላይ። መንፈስ ቅዱስ በኢየሱስ ስም ይህንን ቁጭት ጫር። እስከ መቼ ስጋዊ እንሆናለን? እስከ መቼ ስጋዊ መንፈስ ቅዱስ? እስከ መቼ ስጋዊ እንሆናለን በፊትህ? እስከ መቼ መንፈስ ቅዱስ? በኢየሱስ ስም ቁጭትህን ጨምርብን። እግዚአብሔርን መውደድ በልባችን ጨምር ጌታ ሆይ። ልባችን ለቃል ይገዛ። መንፈስ ቅዱስ ልባችን ለቃል ይገዛ። አንተን መውደድ በልባችን ይጨምር። መንፈስ ቅዱስ ኦ ጌታ ሆይ ሁሉ ያልፋል፣ የእግዚአብሔርን ፈቃድ ግን የሚፈጽም ሁሉ ለዘላለም ይኖራል ተብሎ እንደተጻፈ ኦ መንፈስ ቅዱስ ያንተን ፈቃድ የሚፈጽም ለዘላለም ይኖራል። በዓለም ውስጥ ያለውን ሁሉ መውደድ ከእግዚአብሔር ጋር ጠብ ነው። መንፈስ ቅዱስ እባክህ ልባችን ለቃል ይሸነፍ። ልባችን ተሸናፊ ይሁን። ስስ ልብ ይሁንልህ፣ ስጋ ልብ ይሁንልህ። እነሆ በሚመጣው ዘመን ከልጆቼ ጋር የማረገው ኪዳኔ ይሄ ነው ብለህ እንደተናገርክ የድንጋዩን ልብ ከመካከላቸው አስወግዳለሁ፣ የስጋንም ልብ እሰጣቸዋለሁ ተብሎ እንደተጻፈ ስስ ልብ ለቃል የሚሸነፍ የሚያለቅስ የሚያዝን በኃጢአቱ የሚያዝን እግዚአብሔር ባለማወቁ የሚያዝን ሕፃን በመሆኑ ገና የሚያዝን ጌታ ሆይ ልብ ስጠን እባክህ።
ኦ ስምህ ይባረክ ለዘላለም። ተባረክ። ለሰሚው ጸጋን የምትሰጥ አንተ ነህ። ይህን ጸሎት አብረው የሚጸልዩ ሰዎችን ሁሉ በቃል ንካቸው፣ በጸጋ ንካቸው። ጸጋህን ጨምርልን። ነገ ከዛሬ የተለየ ቀን ይሁን ጌታ ሆይ። በጸጋ በጭካኔ ያስወጣን፣ እንደ ኃይለኛ ያስወጣን ጌታ ሆይ። ስምህ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።